ሄይ ጋይስ እንዴት ናችሁ? ዛሬ ኦብስታክላችሁን ኦቨርካም የማደርግበትን ሁለት መንገድ አብረን እናያለን። የመጀመሪያው አክሰፕቲንግ ሪያሊቲ፣ እውነታን መቀበል። አብዛኞቻችን እውነታን መቀበል በጣም ይከብዳል። ምክንያቱም እውነታ እኛ ካሰብነው ኦር ደግሞ ካቀድነው ውጪ ስለሆነ አይደለም። ብዙ ጊዜ እንላለን ህይወቴ እንዲህ ቢሆን እኮ፣ ፓስቴ እንዲህ ቢሆን እኮ፣ ኮንፊደንት ቢሆን እኮ፣ ቆንጆ ቢሆን እኮ፣ እንዲህ ቢሆን እኮ፣ እንዳ ቢሆን እኮ እንላለን አይደለም። There were time እኔ I kept wishing my reality, my past, my circumstance were different. I cried, I felt frustrated for a long time. ግን ደግሞ ላኪ አልሐምዱሊላህ በሰዓቱ ፕሪንሲፕል የሚለውን መጽሐፍ እያነበብኩኝ ነበርና ሪላይዝ አደርገው ለካ ይሄንን ሰፈሪንግ አሁን ያለሁበትን ሲቹዌሽን እየፈጠረ የነበረው ምንድነው ሪያሊቲን አክሰፕት ማድረግ አለመቻል ነበረ። ላይክ እውነታን መቀበል በጣም ከብዶኝ ስገፋ ነበረ። ያ ነገር ደግሞ ወደፊት እንዳልራመድ ሲያደርገኝ ነበረ እና አልሐምዱሊላህ ነገራቶች ተቀየሩ። ሪላይዝ ካደረኩኝ በኋላ አልሐምዱሊላህ ነገራቶች አሪፍ እየሆኑ ነበረ እና ወደፊት ፎርዋርድ መራመድ ከፈለጋችሁ አሁን ያላችሁበትን ነገር አክሰፕት ማድረግ ግድ ይላል። አሁን ያላችሁበትን ቦታ ራሳችሁን ተቀብላችሁ ከዚህ ተርኒንግ ፖይንት ነው ብላችሁ መራመድ ያስፈልጋል። አንድ ምሳሌ እዚህ ጋር ልስጣችሁ። አሁን የሆነ ቦታ መሄድ ፈልጋችሁ ጉግል ማፕ ከፍታችሁ እዚህ ቦታ የት ነው ብትሉት ምንድን ይላችሁ? አንድ ጥያቄ ይጠይቃችኋል። አሁን የት ነው ያላችሁት? ራይት። አሁን ያላችሁበትን ቦታ ከዋሻችሁት ሊረዳችሁ አይችልም። ህይወትም እንደዛ ነው። አሁን ያላችሁበትን ቦታ እንደ ተርኒንግ ፖይንት ተጠቅማችሁ ማትጓዙ ከሆነ ምኑን ተጓዛችሁት? እና ህይወት ላይ ኢቨንቶች አሉ፣ ፈተናዎች አሉ፣ ኦብስታክሎች አሉ። የሉም አይደለም አሉ። ግን እነዛ ቴምፖራሪ የሆኑ ኢቨንቶች ሪያሊቲን አክሰፕት ማድረግ ስላልቻላችሁ ፐርማነንት የሆነ ሰፈሪንግ እንዲሆን አትፍቀዱላቸው። ምክንያቱም ሪያሊቲን ፋይት አድርጋችሁ የምታሸንፉት አይነት ነገር አይደለም። በቃ ናቹራሊ ያለ ነገር ነው። ሰው አክሰፕት አድርጎ መጓዙ በጣም አሪፍ ነገር። ሁለተኛው ያን ኦብስታክል ዲማንድ የሚያደርገውን ፐርሰናሊቲን መገንባት። ህይወት ሁሌም ወደኛ ኦብስታክሎችን ታመጣለች፣ ወደድንም ጠላንም። እነዛ ኦብስታክሎች አንድ ጥያቄ ጠይቀውን ያልፋሉ። who are you going to become because of me? በእኔ ምክንያት ምን አይነት ሰው ትሆን ይሉናል። ራይት። ሁሌም ወደ ህይወታችን ኦብስታክል ሲመጣ ወይኔ እንዴት ላድርገው፣ ወይኔ እንዴት ልወጣው፣ ሁሌም ምንድነው የምንፈልገው? ኤክስተርናል የሆነ ሶሉሽን ነው የምንፈልገው። ምንን ዘንግተን ያንን ኦብስታክል ኦቨርካም ለማድረግ የሚያስፈልጉንን ፐርሰናሊቲ መገንባት ያለብንን ፐርሰናሊቲ ዘንግተን። እኔ ፐርሰናሊ በፕሮፌሽኔ ስኬታማ ለመሆን ረጅም ጊዜ ፈጅቶብኝ ነበረ። የሆነ ኦብስታክሎችን ፌስ እያደረኩኝ ነበር እና ያንን ኦብስታክል ኦቨርካም ለማድረግ የሆነ ኤክስተርናል ነገራቶችን ስፈልግ ነበረ። ላይክ ስትራቴጂ አንድ ስትራቴጂ ወደ ስትራቴጂ መዘዋወር ኦር በፕሮፌሽናል ያሉት ስኬታማ ሰዎችን በማናገር መጽሐፍትን በማንበብ ከዚህ ወደዛ ስዘለ ነበረ። ግን ሪላይዝ ታደርገው ለካ ያ በዛ በፕሮፌሽናል ስኬታማ ለመሆን የሚያስፈልግ ዲማንድ የሚያደርጉትን ፐርሰናሊቲ አልገነባውም ነበር። ፕሮፌሽናል ትዕግስትን፣ ጽናትን፣ ዲስፕሊንን ይፈልግ ነበር። አዳ ሞመንት ያንን ተረድቼ የሆነ በዛ ፐርሰናሊቲ ላይ ፍሎ ማድረግ ስጀምር አልሐምዱሊላህ ነገራቶች አሪፍ እና ኤቭሪ ኦብስታክል አስክስ ፎር አ ዲፈረንት ቨርዥን ኦፍ ዩ። የገንዘብ ማጣት ኦብስታክል ፌስ እያደረጋችሁ ከሆነ ወደ ገንዘብ ማማ ወደ ባለጸግነት የሚወስዳችሁን ፐርሰናሊቲ ገንቡ። እንደ ሃርድ ወርኪንግ ሊሆን ይችላል፣ ኢንቨስቲንግ ሊሆን ይችላል። ብቻ ወደዛ መንገድ የሚመራችሁን ፐርሰናሊቲ ገንቡ። ፍራቻ ከሆነ ፍራቻ ዲማንድ ምን ከረጅ ሰው የሆነ ነገር መጀመር የምትፈሩ ከሆነ ላይክ ጀምሩት። ምንድን ነው የመጣ ይምጣ ምን ይሆናል? ላይክ ግፋቴ ሊበጠቅ ነው ደግሞ ከመሬት ወዴት ይበጠቃል? ጋይስ ከመሬት ወዴት ይበጠቃል? ወዴት ነው እና ኔክስት ታይም ህይወት መሰናክሎችን ወርወር ስታደርግባችሁ ለምንድን ነው የተፈጠረ ያለው ዋይ ጋድ ዋይ ምናምን ብላችሁ ኦቨር ድራማቲክ ቢን አትሆኑ። ጀስት ቆፍጠን ብላችሁ ጠይቁ አንድን ጥያቄ። ይህንን ኦብስታክል ለመወጣት ይህን መሰናክል በህይወት ያጋጠመኝ መሰናክል ለመወጣት ምን አይነት ፐርሰናሊቲ ምን አይነት ማንነት መገንባት አለብኝ የሚለውን ጥያቄ ራሳችሁን ጠይቁ። ምክንያቱም ኦብስታክሎች መሰናክሎች በህይወት እየተጓዝንበት ባለንበት መንገድ ላይ ብሎክ ሊያደርጉ ሳይሆን የሚመጡት ሊገነቡ ነው የሚመጡት። መጀመሪያ ያላችሁበትን ነገር አክሰፕት አድርጉት። ያ ኦብስታክል
ፊት ለፊት ላይ ያለው ፌስ እያደረኩት ያለው ኦብስታክል መሰናክል ምን አይነት ፐርሰናሊቲን ገንብቼ ኦቨርካም ማድረግ ያለብኝ የሚለውን ነገር ላይ ደግሞ ትሰሩበታላችሁ።